ሰላም እንደምን አላችሁ ቤተሰቦች? ዛሬ የአማርኛ ስክሪፕት አርቲፊሻል ኢንተልጀንስን ተጠቅመን እንዴት እንደምንጽፍ እናያለን። እስከ መጨረሻው ተከታተሉ። ይህ አርቲፊሻል ኢንተልጀንስ በተለይ ለጀማሪ ዩቲዩበሮች በጣም ጠቃሚ ነው። ኮንተንት ክሬት ለማድረግ የተቸገራችሁ በጣም ይጠቅማችኋል። አርቲፊሻል ኢንተልጀንሱ ጀሚኒ ይባላል። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ማስፈንጠሪያውን ተጫኑ። ከእናንተ የሚጠበቀው ስለምን መስራት እንደፈለጋችሁ ለዚህ መሳሪያ መስጠት ሲሆን በዝርዝር ያስቀምጥላችኋል። ለምሳሌ ለወጣቶች የሚሆን መንፈሳዊ ርዕስ ስጠኝ ብዬ ስጠይቀው የሚሰጠኝን ተመልከቱ። የመጀመሪያውን እውነተኛ ማንነትህን መፈለግ የሚለውን ወስደን ዝርዝር ነገሮችን እንዲሰጠን ስንጠይቀው የሚከተለውን ይሰጠናል። እነዚህን ወስደን ወደ ድምፅ እንቀይራቸዋለን። ኮፒ አድርገን እንወስደዋለን። ጽሑፍን ወደ ድምፅ ለመቀየር አማርኛን ጽሑፍ ወደ ድምፅ የሚቀይር መሳሪያ ሜታ አፕስ የሚባለውን ተጠቅመን እንቀይረውና ዳውንሎድ እናደርገዋለን። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። በመቀጠል ጽሑፉን የሚያቀርብልን አቫተር ወይም ካራክተር ክሬት እናደርጋለን። ይህንን ለማድረግ የሚጠቅመን መሳሪያ ሊዮናርዶ የሚባል ነው። የ20 ዓመት ወጣት መነጽር የለበሰ ብንፈልግ ሊዮናርዶ ላይ መጻፍ ነው። እነዚህን 4 ካራክተር ይሰጠናል። የፈለግነውን ዳውንሎድ እናደርጋለን። በቀጣይ ካራክተሩንና ድምፁን ሲንክሮናይዝድ እናደርገዋለን። የምንጠቀምበት መሳሪያ ዶይ የሚባል ሊፕ ሲንክሮናይዘር ነው። ዲስክሪፕሽን ላይ አስቀምጨዋለሁ። ዳውንሎድ ያደረግነው ካራክተርና ድምፅ ካስገባን በኋላ ራን ስንለው ሲንክሮናይዝድ ያደርግልናል። ዳውንሎድ እናደርገዋለን። አሁን የሰራነውን ቪዲዮ ኤዲት እናደርገዋለን። ይህንን ለማድረግ ካንቫ አሪፍ ነው። ዳውንሎድ ያደረግነውን ቪዲዮ ካንቫ ላይ ኡፕሎድ በማድረግ ኤዲት እናደርገዋለን። በመጨረሻም ሼር የሚለውን በመጫን ዳውንሎድ ማድረግ ነው። ሰላም እንደምን አላችሁ ቤተሰቦች?